የማንቸስተር ደጋፊዎች በጣም በህይወቴ ላይ ከባድ 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 የሚባል ተጽዕኖ አሳደራችሁብኝ። እንዴት ማለት ጥሩ ነው። እጮኛ ያለን ከባለቤቴ ጋር ገና በደንብ የመታወቂያ ጊዜያችን ነው እና ሁላችሁም ታውቃላችሁ፣ ያው ባህሪያችሁን አሳመራችሁ ነው፣ ደበቅ ደበቅ አድርጋችሁ ነው ያላችሁን ነገር የምትቀርቡት። ከዛ በቃ ደስ የሚል የፍቅር ሞመንት የሆነች አለች፣ በቃ የምትነፋፈቁበት፣ አስር የምትደዋወሉበት፣ ሌሊት ጠዋት በላ ጠጣሽ ዝም ብላችሁ የምታስቡበት ምናምን ሞመንት አለ እና የዛ ጊዜ የሆነ ቀን ላይ ማርዬ እንትን ይላል፣ ኮስተር ብሎ ያወራኛል ማለት ነው። አይዶን ኖ ዋይ ኮስተር ብሎ የሚያወራኝ የሆነ ያልተመቸው አነጋገር አይመቸው ይሆን እንዴ ወይስ ምን አርጌ ነው ምናምን ብዬ አስባለሁ ማለት ነው። ከዛ ኔክስት ዴይ ላይ ደግሞ የሌለ ፍቅር ነው የሚያሳየኝ፣ የሌለ ፍቅር ማለት ነው። ከዛ በቃ ተደጋገመብኝ የሆነ ሰዓት ላይ ለምንድን ነው እንደዚህ የሚሆነው ማለት ማሰብ ጀመርኩኝ። አሁን ዛሬ አኩርፎ ነው የሚያወራኝ ወይስ በፍቅር ነው የሚያወራኝ ምናምን። ብቻ በሳምንት አንድ ይሁን ሁለት ይሁን የሆነ ይኮሳተርብኛል። ከዛ ምን ተናግሬያለሁ? ሙሉ ቀን በሰላም ሊያወራ ነው። ምን አልኩኝ? እስቲ ጌታ ወይ ፍረድ እላለሁ ማለት። ከዛ በቃ የሆነ ቀን ማናገር አለብኝ። ተጋብተን ደግሞ እንዲህ ሊያደርገኝ ነው እንደዚህ የሆነ የሚነሳበት ነገር አለ እንዲህ ምናምን ብዬ አስባለሁ ማለት ነው። ከዛ የሆነ ቀን ማታ ላይ እንደ ኮስተር እንዴት ነህ ሰላም በቃ የሆነ ፍቅር በፍቅር እንዲያወራኝ የምፈልግበት ቀን። ከዛ እግዚአብሔር ይመስገን ሰላም ምናምን እያለ ኮስተር ትር ብሎ ያወራኛል ማለት ነው። አይ ካመጣኸው አይቀር ብዬ እኔ ግን የሆነ ያልገባኝ ነገር አለ ማለት የሆነ ቀን ላይ እንትን ትላለህ፣ ትኮሳተራለህ። የሚቀርጸኝ እሱ ነው ባይዘው እና ትኮሳተራለህ። ምን ሆነ ነው በቃ ምንድን ነው በጣም ማለት ያጠፋኋቸው ነገሮች ካሉ ለምን በግልጽ መነጋገር ነው ማለት ብዙ ነገር ፊውቸር እያወራን ነው ምናምን እና ለምንድን ነው የሆነ ቀን ላይ ተኮሳተርብኛለህ። በቃ አልገባኝም። አወራርክ ምናምን ይከብደኛል። ያጠፋሁት ነገር ካለ ተነጋግረን ለምን አልፈታውም? እንደዚህ ከሆነ ይከብደኛል። እንዴት ነው ምናምን ነገር ስለው ኧረ አንቺ ምንም አላረግሽም አለ በፍቅር። እና ማን ነው ምንድን ያደረገው?